ምዕራፍ 12 የፋሲካ በዓል 6 ቀን ሲቀረው ኢየሱስ ከሞት ያስነሳው አልዓዛር ወደሚኖርበት ወደ ቢታንያ መጣ። በዚያም ለኢየሱስ ሲባል እራት ተዘጋጀ። ማርታ ስታገለግል፣ አልዓዛር ከእርሱ ጋር በማዕድ ከተቀመጡት አንዱ ነበር። ማርያምም ዋጋው ውድ የሆነ ግማሽ ሊትር ንጹሕ የናርዶስ ሽቶ አምጥታ በኢየሱስ እግር ላይ አፈሰሰች። እግሩንም በጠጉሯ አበሰች። ቤቱንም የሽቱ መዓዛ ሞላው። ከደቀ መዛሙርቱ አንዱ ኋላ አሳልፎ የሰጠው የአስቆሮቱ ይሁዳ ግን በመቃወም እንዲህ አለ፣ ይህ ሽቱ በ300 ዲናር ተሽጦ ገንዘቡ ለድሆች ለምን አልተሰጠም? ይህን የተናገረው የገንዘብ ከረጢት ያዥ በመሆኑ ከሚቀመጠው ለራሱ የሚጠቀም ሌባ ስለነበር እንጂ ለድሆች ተቆርቁሮ አልነበረም። ኢየሱስም እንዲህ አለ፣ ይህ ሽቱ ለቀብሬ ቀን የታሰበ ስለሆነ እንድታቆየው ተዋት። ድሆች ምን ጊዜም ከእናንተ ጋር ናቸው፣ እኔን ግን ሁልጊዜ አታገኙኝም። በዚህ ጊዜ ብዙ አይሁድ ኢየሱስ በዚያ መኖሩን አውቀው መጡ። የመጡትም ኢየሱስን ብለው ብቻ ሳይሆን እርሱ ከሙታን ያስነሳውን አልዓዛርንም ለማየት ነበር። ስለዚህ የካህናት አለቆች አልዓዛርን ጭምር ለመግደል ተማከሩ። ይህም በእርሱ ምክንያት ብዙ አይሁድ ወደ ኢየሱስ እየሄዱ ያምኑበት ስለነበር ነው። በማግስቱም ለበዓሉ የመጣው ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባም ዝንጣፊ ይዘው ሊቀበሉት ወጡ። ድምፃቸውንም ከፍ አድርገው እንዲህ አሉ፣ ሆሳዕና፣ በጌታ ስም የሚመጣ ቡሩክ ነው፣ የእስራኤል ንጉሥ የተባረከ ነው። ኢየሱስም የአህያ ውርንጭላ አግኝቶ ተቀመጠበት። እንዲህ ተብሎ እንደተጻፈ፣ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። ደቀ መዛሙርቱ ይህን ሁሉ በመጀመሪያ አላስተዋሉ። ስለ እርሱ የተጻፉትንና ለእርሱም የተደረጉትን ልብ ያሉት ኢየሱስ ከከበረ በኋላ ነበር። አልዓዛርን ከመቃብር ጠርቶ ከሙታን ባስነሳበት ጊዜ ከእርሱ ጋር የነበሩ ሰዎች መነሳቱን ይመሰክሩ ነበር። ብዙ ሰዎችም ይህን ታምራዊ ምልክት ማድረጉን ስለሰሙ ሊቀበሉት ወጡ። ስለዚህም ፈሪሳውያን እርስ በርሳቸው እንግዲህ ምን ማድረግ ይቻላል? አያችሁ፣ ዓለሙ ሁሉ ግልብጥ ብሎ ተከትሎታል ተባባሉ። ለአምልኮ ወደ በዓሉ ከወጡት መካከል የግሪክ ሰዎችም ነበሩ። እነርሱም በገሊላ ከምትገኘው ከቤተ ሳይዳ ወደ ሆነው ሰው ወደ ፊልጶስ መጥተው ጌታው እባክህን ኢየሱስን ለማየት እንፈልጋለን አሉት። ፊልጶስም ለእንድርያስ ሊነግረው ሄደ። እንድርያስና ፊልጶስም ለኢየሱስ ነገሩት። ኢየሱስም እንዲህ ሲል መለሰላቸው፣ የሰው ልጅ የሚከብርበት ሰዓቱ ደርሷል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ሕይወቱን የሚወድ ያጣታል፣ በዚህ ዓለም ሕይወቱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይም በዚያ ይሆናል። የሚያገለግለኝንም አባቴ ያከብረዋል። አሁንስ ነፍሴ ተጨነቀች፣ ምን ልበል? አባት ሆይ ከዚች ሰዓት ታድነኝ? የለም ይሁን፣ የመጣሁት ለዚች ሰዓት ነውና። አባት ሆይ ስምህን አክብረው። ከዚያም አክብሬዋለሁ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ የነበሩት ድምፁን የሰሙት አያሌ ሰዎች ነጎድጓድ ነው አሉ። ሌሎች ደግሞ መልአክ ተናገረው አሉ። ኢየሱስም እንዲህ አለ፣ ይህ ድምፅ የመጣው ስለ እኔ ሳይሆን ስለ እናንተ ነው። ይህ ዓለም የሚፈረድበት ጊዜ አሁን ነው። የዚህም ዓለም ገዢ አሁን ወደ ውጭ ይጣላል። እኔ ግን ከምድር ከፍ ከፍ ባልኩ ጊዜ ሰውን ሁሉ ወደ ራሴ ስባለሁ። ይህን የተናገረው በምን አይነት ሞት እንደሚሞት ለማመልከት ነበር። ሕዝቡም እኛስ ክርስቶስ ለዘላለም እንደሚኖር ከሕግ ሰምተናል፣ ታዲያ የሰው ልጅ ከፍ ከፍ ማለት አለበት እንዴት ትላለህ? ይህስ የሰው ልጅ ማን ነው አሉት። ኢየሱስም እንዲህ ሲል ተናገራቸው፣ ከእንግዲህ ለጥቂት ጊዜ ብርሃን አለላችሁ። ጨለማ ሳይመጣባችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንደሚሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በዚህ ብርሃን እመኑ። ኢየሱስ ይህን ተናግሮ እንደጨረሰ ተለያቸው፣ ተሰወረባቸውም። ኢየሱስ እነዚህን ታምራዊ ምልክቶች ሁሉ በፊታቸው ቢያደርግም እንኳ አሁንም አላመኑበትም። ይኸውም ነቢዩ ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ? የጌታ ክንድስ ለማን ተገለጠ? ያለው ቃል እንዲፈጸም ነው። ስለዚህ ማመን አልቻሉም። ይህም ኢሳይያስ በሌላ ቦታ እንዲህ ሲል እንደተናገረው ነው፣ ዓይናቸውን አሳውሯል፣ ልባቸውንም አደንድኗል።
ስለዚህ በዓይናቸው አያዩም፣ በልባቸውም አያስተውሉም፣ እንዳልፈውሳቸውም አይመለሱም። ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነው። ስለ እርሱም ተናገረ። ይህም ቢሆን ከአለቆች መካከል እንኳ ሳይቀር ብዙዎች በእርሱ አመኑ። ይሁን እንጂ ፈሪሳውያን ከምኵራብ እንዳያስወጣቸው ስለፈሩ ማመናቸውን አይገልጡም ነበር። ይህም የሆነው በእግዚአብሔር ከመመስገን ይልቅ በሰው መመስገንን ስለወደዱ ነው። ከዚያም ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ ማንም በእኔ ቢያምን በእኔ ብቻ ሳይሆን በላከኝም ማመኑ ነው። እኔንም የሚያይ የላከኝን ያያል። በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ። ቃሌን ሰምቶ በማይፈጽመው ላይ የምፈርደው እኔ አይደለሁም። ዓለምን ላድን እንጂ በዓለም ላይ ልፈርድ አልመጣሁምና። በማይቀበለኝና ቃሌን በሚያቃልል ላይ የሚፈርድበት አለ። የተናገርኩት ቃል ራሱ በመጨረሻው ቀን ይፈርድበታል። ምክንያቱም እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ ምን እንደምናገርና እንዴት እንደምናገር አዘዘኝ። የእርሱ ትእዛዝ ወደ ዘላለም ሕይወት እንደሚያደርስ አውቃለሁ። ስለዚህም የምለው ሁሉ አብ እንድናገረው የነገረኝን ብቻ ነው።